በተረጋገጠ በተቋጨ ጉዳይ እውነት ተፈትሾ ከታወቀ በዳይ ሞት ሊፈረድበት ውሳኔው ግድ ነው። አያስቀሩት ነገር ሙግቱ ስለምን ነው? በተረጋገጠ በተቋጨ ጉዳይ እውነት ተፈትሾ ከታወቀ በዳይ ሞት ሊፈረድበት ውሳኔው ግድ ነው። አያስቀሩት ነገር ሙግቱ ስለምን ነው? ፍቅር ይናገር እድል ይሰጠው ተባለ ይፈርድ ይሆናል እስቲ እናድምጠው ተባለ። ሕግ ተላልፏል ኃጢአተኛ ነው ተባለ አብቅቶለታል ማነው ሚያድነው ተባለ። አይደለም እኔም እንደፈራሁት በበዛው ኃጢአቴ ጥልቅ ፍቅሩን አየሁት። ገለጠልኝ መውደዱን አባት ልጁን ሰውቶ አበዛልኝ ምሕረቱን ፍርዴን ወደ ኋላ ትቶ እንዳሉትም አይደለም እኔም እንደፈራሁት ኃጢአቴ ጥልቅ ፍቅሩን አየሁት። ገለጠልኝ መውደዱን አባት ልጁን ሰውቶ አበዛልኝ ምሕረቱን ፍርዴን ወደ ኋላ ትቶ አባይ ሚዛን የለውም ለሰው ፊት አያደላም ፍርድ ገምድሎ አያውቅም ለዘላለም አይወድቅም። አባይ ሚዛን የለውም ለሰው ፊት አያደላም ፍርድ ገምድሎ አያውቅም ለዘላለም አይወድቅም። ፍቅር ነው ፍቅር ፍቅር ነው ፍቅር ፍቅር ነው ፍቅር ፍቅር ነው እግዚአብሔር 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 መሐሪ ይቅር ባይ ከቁጣም የራቀ ምሕረቱ የበዛ ፍቅሩ ነው የላቀ እንደ ኃጢአቴ በዛ ሳይከፍል አለፈ ጽዋዬ ሳይጎድል ይኸው አተረፈ። መሐሪ ይቅር ባይ ከቁጣም የራቀ ምሕረቱ የበዛ ፍቅሩ ነው የላቀ እንደ ኃጢአቴ በዛ ሳይከፍል አለፈ ጽዋዬ ሳይጎድል ይኸው አተረፈ። ፍቅር ነው ፍቅር ፍቅር ነው ፍቅር ፍቅር ነው ፍቅር ፍቅር ነው እግዚአብሔር ፍቅር ነው እግዚአብሔር ፍቅር ነው
እግዚአብሔር